ጨዋታው በጣም ጥሩ ነበረ። ያው ከጨዋታው በላይ ዋናው 3 ነጥብ ማግኘታችን ነው እና ደግሞ የኖካውት ጨዋታዎች ስለሆኑ እነዚህ አይነት ጨዋታዎችን በጥንቃቄ መጫወት ስለነበረብን ያው ሜዳ ውስጥ የነበረው ነገር ሞር ጥንቃቄ የተሞላበት ጨዋታ ከዛ በኋላ በመናገኛቸው ኳሶች በካውንተር አታክ እየሄድን ጎል ለማስቆጠር ነበር። እሱንም አሳክተነዋል። ያው እነሱን ፕሬስ አድርገን በሚሰታቱት ኳስ ጫና ፈጥረን ነው ጎሎቹን ያስቆጠርነውና ጌሙ አጠቃላይ ጥሩ ነበረ ብዬ አስባለሁ። ጎሉ የተቆጠረበት መንገድ ያው በትሬኒንግ ሜዳዎች ላይ ስንሰራ የነበረው ነገር ነው። ኳሱ ለበረኛ ሲመለስ ወደ ተከላካዩ እንዳይመልስ ያኛውን ሳይድ ዘጋውና ወደ ጎልኪፐሩ ሄድኩኝ። ከዛ በኋላ ያው ስህተቱን ሊፈጠር ችሏል። በዛም ጎሉን ላስቆጥር ችያለሁ። ያው አንድ አጥቂ ወይም ደግሞ ለጎል ቅርብ የሆነ ሰው ጎል በሚያስቆጥርበት ሰዓት የሚሰጠው የራሱ የሆነ ተነሳሽነት አለው። ያ ነው እኔ ላይም የሚፈጥረው ስሜት። ያው ከዚህም በኋላ ጎሎችን ማስቆጠር እፈልጋለሁ ለሀገሬም ለክለብም እና ያው ጥሩ ሞቲቭ ነው የሚሰጠኝ ብዬ አስባለሁ። አዲስ አበባ በነበርንበት ሰዓት ድንገተኛ የጋቶች ፓኖም ወላጅ አባት ህልፈት እየሰማ ነው። ያው እና በጣም ጫናው ከባድ ነበረ። ጋቶች ቢኖር ቲማችን ላይ የሚጨምርልን በጣም ትልቅ ነገር ነውና ያው ይሄ የተፈጥሮ ጉዳይ ስለሆነ በዚህ አጋጣሚ ለቤተሰቦቹ መጽናናትን እንመኛለን። ያው ጌሙ እንዳያችሁት አሪፍ ጌም ነበረ። በእኛ በኩል አጭር ጊዜ ነበር የተዘጋጀ ነው እና ብዙን ነገር ያው ብዙ ባይምሮ ነበር ስንዘጋጀ የነበረው። ጊዜ ስላልነበረ መቀናጀት ላይ ነበር አሰልጣኛችን ሲያሰራን የነበረው። ያን ነገር ደግሞ ጌም ላይ ተግብረናል። ያም ደግሞ እንድናሸንፍ ረድቶናል ብዬ አስባለሁ። ጎል ማስገባትና ያው ናሽናል ቲም ላይ ጎል ማስቆጠር የተለያየ ስሜት አለው። በጣም ደስ ብሎኛል። ደግሞ ያው አሁን ያለንበት ሁኔታ ትንሽ ሀገራችን የማይመጥን ስለሆነ ደግሞ ከዚህም በተሻለ ለማድረግ ሙሉ ስኳዱ የተሻለውን ነገር ሁሉ እያደረገ ነው። እኔም ደግሞ ጎል ማግባቴ ደስ ብሎኛል። እንዳልኩ መጀመሪያ ላይ ብዙ ነገሮችን አይምሮ ላይ ነው ስንሰራ የነበረው። እንደዚህ ህብረት የሆኑ ነገሮች ላይ ሜዳ ላይ ምን ተገብራቸውን ነገሮች እንደዛ ነገሮች ነበር ስንሰራ የነበረው። ስለዚህ ያው ህብረቱ ሜዳ ላይ እንደምታየው ነው። በጣም አሪፍ ነበረ። ለማሸነፍም እጅግ በጣም አግዞናል። ያ ነው ጨዋታ ያው አልቋል ብለን እኛም ግምት አልሰጠንም፣ ገና ነው። ግን ያው እዚህ ለመጨረስ ሞክረናል። ግን ደግሞ ቀጣይ ስራ ስላለብን ለሱ በደንብ እየተዘጋጀን ነው። ካሁኑ ነው ያው በአይምሮ ነው የምንዘጋጀው። ብዙም የትሬኒንግ ጊዜ የለንም። በጣም ረጅም ጉዞ አለብን። ግን ደግሞ ያው በአይምሮ ተዘጋጅተን ለቀጣዩን ጨዋታ ስንገል ነው ያው አልፈናል የምንለው። ስለዚህ ገና አልጨረስንም። ጋቶች ያው ለኛ ምን እንደሆነ ሙሉ ስኳዱ ጠንቅቆ ያውቃል። ትልቅ ተጫዋች ነው። የቡድናችን ካፕቴን ነው እና ያው የደረሰበት ድንገተኛ ሀዘን ያው ለሱም ለቤተሰቡም ከልብ መጽናናትን እንመኛለን። ያው ውጤቱም ደግሞ የሱም አንዱ አካል ነውና ያው ስንሄድ ደግሞ እንገናኛለን ከሱ ጋር። ያው ጥሩ ጨዋታ ነው። ከሜዳ ውጭ እንደመሆኑ መጠን በዚህ ጎል ልዩነት ማሸነፋችን ያው ከድሬዳዋ ላይ የምናደርገውን ጨዋታ ቀላል ያደርግልናል። አሁንም ጨዋታው አላለቀም። ድሬዳዋን ጨዋታ ደግሞ አሸንፈን እንግዲህ ምድብ ድርድር ውስጥ የምንገባበትን ነገር እንፈጥራለን ብዬ አስባለሁ። በጣም ጥሩ ጨዋታ ነበር። ከዚህ በፊት ኤክስፒሪየንስ የለንም ወጥ የማሸነፍ ምናምንና በዚህ ልዩነት ማሸነፋችን በጣም ጥሩ ነገር ነው እና እንግዲህ ያለውን ታክቲክ ለመተግበር ሞክረናል ብዬ አስባለሁ። ትልቁ ቁልፍ እሱ ነው ብዬ ነው የማስበው። የነበረን ስፒሪት ያለን ተነሳሽነት ጥሩ ነው እና ያው ለወደፊት ጨዋታዎችም እንግዲህ ይሄን ስንቅ አድርገን መሄድ አለብን ብዬ አስባለሁ።
ያው ለጋቶችና ለቤተሰቦቹ መልካም መጽናናት እመኛለሁ። እንግዲህ አይሆፕ መጥቶ እንደሚቀላቀለን